ሰይጣን የሚያጸልየው ሰው እኮ አለ። ሰይጣን የሚያጸልየው ሰው እንዳለ ታውቃላችሁ? ሰይጣን በጣም ብዙ ጸሎት ያጸልያል። አውቁ ለጀማሪ ሰው በጣም ብዙ ጸሎት በአንድ ቀን ካጸለየው ሰይጣን 150ውን ዳዊትም ገድለ ቅዱሳንንም ድርሳኑንም ሁሉንም እንደው መልኩን ሁሉ በአንድ ቀን እንደው ጸልይ ሳምንት ካለው ይሄ ሰይጣን ነው። ለምን ሲባል የማይጀምረውን የማይጨርሰውን የሚያስጀምር ማን ስለሆነ? ሰይጣን። የማይፈጽሙትን የሚያስጀምር ሰይጣን። በስሜት አልቅሱ አልቅሱ የሚል ማን ነው? ሰይጣን ነው። የሰይጣን መንፈሳዊነት አለ። በባዶ እግራችሁ ሂዱ ሂዱ፣ ይሄ ሰይጣን ነው። ሳምንት ጦማችሁን ሰንብቱ ሰንብቱ፣ በፍጹም የሰይጣን ነው። ብዙ ልብስ ምን ያደርግልሃል? ሁሉንም ልብስ ለነዳያን ስጠውና ሁለት ይበቃል። ሰይጣን። በአንድ ጊዜ የሚጀመር መንፈሳዊነት የሰይጣን መንፈሳዊነት። ለዚህ ቀሪ ዓለም አታግባ፣ ዓለሙ ቀሪ ነው። ሰይጣን ተረጋግቶ ያሰቡት የመንፈስ ቅዱስ ነው። እግዚአብሔር ይላል ቅዱስ ጳውሎስ ሲናገር የመረጋጋትን እንጂ የሁከትን መንፈስ አልሰጠንም ብሏል። የሚያውክና የሚበጠብጥ ሰይጣን እንጂ መንፈስ ቅዱስ አይደለም።